ሰላም ሰላም ሚስተር ገበቴ ነኝ። ዛሬ ምን ሰርቼ ለሁለት ሰዎች እንዳካፈልኩ ላሳያችሁ። በመጀመሪያ ቀይ ስር በቀጫጭኑ ከታተፍኩት። ፎሎ ያላደረጋችሁ ፎሎ እንድታደርጉኝ በትህትና ጠይቃችኋለሁ። በመቀጠል የተከተፈውን የቀይ ስር በጋለ ዘይት ላይ አድርጌ ለ10 እስከ 20 ደቂቃ ጠበስኩ። ከ20 ደቂቃ በኋላ ቀይ ስሩ ቆንጆ ሆኖ ይጠበሳል። ከዛ በኋላ የሚበቃኝን ያህል ጨው ከላይ ጨመርኩና ከዛ በኋላ የተከታተፈ ድንች አስገብቼ ከቀይ ስሩ ጋር በደንብ ካደባለኩ በኋላ ትንሽዬ ውሃ ጨምሬ በእንፋሎት እንዲበስል ለ10 ደቂቃ አስቀመጥኩኝ። የኔን ቪዲዮ የምትወዱ ላይክ እና ሼር ማድረግ እንዳትረሱ። ከ10 ደቂቃ በኋላ ውሃ ከጎደለ ውሃ መጨመር ትችላላችሁ። ከዛ በኋላ የተከተፈ የቀይ ሽንኩርት ከላይ ጨምሬ ለ10 ደቂቃ እንዲበስል አሁንም ከድኜ አስቀመጥኩት። የሰራሁት ምግብ ለመብሰል ትንሽ ደቂቃ ስቀረው ከላይ የተፈጨ የነጭ ሽንኩርት ጨምሬ ሚክስ አድርጌ ለትንሽ ደቂቃ ካስቀመጥኩ በኋላ በመጨረሻም መጨመር የቀረኝ ነገር ቃሪያ ነበረ። ከላይ ቃሪያ ይጨምርና ትንሽ ደቂቃ አስቀምጣለሁ። ከዛ በኋላ የኔ ምግብ ቆንጆ ሆኖ ይደርሳል። እኔ እንደተለመደው ለራሴ እንደዚህ ቆንጆ አድርጌ ካቀረብኩ በኋላ እንደተለመደው ለሁለት ሰዎች ምሳ አካፍዬ ነበረ። ቪዲዮን ከወደዳችሁ በኮመንት ከ10 ስንት እንደምትሰጡኝ ጻፉልኝ። ባይ